ሕይወት የምታስተምረን በጣም ውብ የሆነ ትምህርት አለ። ከትምህርት ቤት የማናገኘው፣ ከመጽሐፍት የማናገኘው ራሷ ሕይወት የምታስተምረን ትምህርት አለ። ሁሉም ሰው ይሄንን ትምህርት ይማራል። እና ታዲያ እኔ ሰዎችን እጠይቃለሁ፣ እንዲህ ብዬ እጠይቃለሁ፣ ሕይወት ምን አስተማረች? እንዲያው ሕይወት ካስተማረችህ ነገር አንድ ነገር ንገረኝ ብዬ እጠይቃለሁ። እንዳዳምጣለሁ። ምን አስተማረች? አንዷን ብቻ ንገረኝ እላለሁ። አንድ ጊዜ አንድ ዘመዴን ጠየቅኩት፣ ትልቅ ሰው ነው። እና እስቲ ሕይወት ካስተማረች ነገር አንድ ነገር ብቻ አስተምረኝ ንገረኝ አልኩት። እንደዚህ አለ፣ ባለፈው ዘመኔ ስመለከት ችግር ውስጥ የገባሁባቸው ነገሮች፣ ያጠፋኋቸው ነገሮችን ዞር ብዬ ስመለከት ችግር ውስጥ የገባሁት በማያገባኝ እየገባሁ ነው። በማይመለከተኝ ጉዳይ አስተያየት እየሰጠሁ ነው። ስለዚህ አንድ ነገር አስተምረኝ፣ አንድ ነገር ሕይወት ያስተማረችህን ነገር ንገረኝ ካልከኝ የሚያገባህን ነገር ከማያገባህ ነገር ላይ፣ የሚመለከትህን ነገር ከማይመለከትህ ነገር ላይ፣ በሚያገባህ ውስጥ ግባ፣ በማያገባህ ውስጥ አትግባ። በሚመለከትህ ጉዳይ ላይ አስተያየት ስጥ፣ በማይመለከትህ ጉዳይ ላይ አስተያየት አትስጥ። ተቀበልኩት፣ ኖርኩበት። አሁን አንድ ቃለመጠይቅ ሲመጣ በዚህ ጉዳይ ላይ ልናገር ይገባል ወይ እላለሁ። ነገሩን ባውቀው እውቀት ቢኖረኝም ግን በዚህ ጉዳይ ላይ ልናገር ይገባል እየጠይቃለሁ። ትክክል ነው በዚህ ጉዳይ ላይ ብናገር፣ በዚህ ውስጥ ነገር ውስጥ መግባት አለብኝ መግባት ያለብኝ እየጠይቃለሁ። ቅዱሱ መጽሐፍን ምን ይላል? አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል። በሰው ነገር የሚገባ፣ በሰው ነገር በማያገባው የሚገባ ውሻን በጅራቱ እንደመያዝ ነው ይላል። ሌላ ቦታ ላይ ደግሞ በጣም ይገርማቸው ተሰሎንቄ መጽሐፍ ላይ ማይንድ ዩር ኦን ቢዝነስ ይላል መጽሐፍ ቅዱስ። ማይንድ ዩር ኦን ቢዝነስ፣ የራሳችሁን ጉዳይ እንድትጠነቀቁ ይላል። እና ይሄንን ተማርኩኝ ከሱ። ላይፍ ሌሰንስ፣ የህይወት ትምህርቶች ድንቅ ናቸው። እኔ አሁን የህይወት ካስተማረችኝ አንድ ነገር ላካፍላችሁ። ከህይወት ከተማርኩት በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ደግሞዋል። በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ እኔ ነኝ። ምን ማለት እንደሆነ አስረዳቸዋል። ግን ብቸኝነት ስጦታ ነው ብዬ የማምን ሰው ነው። the gift of loneliness ብዬ አምናለሁ። አማርኛችን በአማርኛ ብቸኝነት የሚለው በእንግሊዝኛ 3 እኩያዎች አሉት፣ የተለያየ ሀሳብ ያላቸው። ሎንሊነስ አንድ ነው፣ ሶሊቲዩድ 2 ነው፣ አንሎንለስ 3 ነው። ሎንሊነስ፣ ሶሊቲዩድ እና አንሎንለስ የተለያዩ ናቸው። ሎንሊነስ የብቸኝነት ስሜት ነው። ጓደኞቻችሁ መካከል መሆናችሁ ሊሰማችሁ ይችላል። ብዙ ሰው ከቧችሁ የብቸኝነት ስሜት ይሰማቸዋል። ትዳር ውስጥ ሆናችሁ የብቸኝነት ስሜት ይሰማቸዋል። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። የግድ ሰው የለም ማለት አይደለም። ሰው እያለ በጣም ብቸኝነት ይሰማቸዋል። ጓደኛ ሊኖር ይችላል፣ ግን ብቸኝነት ይሰማቸዋል። በብዙ ሰዎች መካከል መሆናቸው። በዩናይትድ ኪንግደም ጥናት ሲጠና 60% እንግሊዛውያን የብቸኝነት ስሜት ያጠቃቸዋል፣ ሎንሊነስ ያጠቃቸዋል። ከአሜሪካኖቹ 46% ብቸኝነት ያጠቃቸዋል። አንዳንድ ጊዜ በጣም ፌመስ ናቸው፣ ዝነኛ ናቸው፣ ሰው ከቧቸው ነው የሚውሉት የምትሏቸው ሰዎች በምድር ላይ የመጨረሻ ብቸኛ ሰዎች ናቸው። በምድር ላይ በጣም ሀብታም ናቸው፣ ሚሊዮነርስ ናቸው የምትሏቸው ሰዎች፣ ሰው ከቧቸው ይኖራል የምትሏቸው ሰዎች መጨረሻ ብቸኛ ሰዎች ናቸው። ሎንሊነስ ያጠቃቸዋል። ትልቅ ስልጣን ያላቸው ሰዎች በጣም ብቸኛ ሆነው ታገኟቸዋላችሁ። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። ግን ይሄ ስሜቱ ክሮኒክ ከሆነ፣ ክሮኒክ ሎንሊነስ ከሆነ የተለያዩ ህመሞች ያጋልጣል፣ የመከላከያ አቅምን ይቀንሳል፣ ቶሎ ያስረጃል። እንደዛ ነው። ይሄ ሎንሊነስ። ሁለተኛው ብቸኝነትን የሚተካ ቃል ደግሞ ሶሊቲዩድ ነው። ሶሊቲዩድ አውቀን ፈልገን ዞር ልበል ብለን ብቻችንን የምንሆነው ነው። ለጸሎት፣ ለንባብ፣ ለመጻፍ ብቻችንን እንሆናለን። ትላልቅ ምሁራን ብቻቸውን ጊዜ ወስደው፣ ትላልቅ ፊሎሶፈርስ ብቻቸው ጊዜ ወስደው፣ ትላልቅ መንፈሳዊ ሰዎች ብቻቸው ጊዜ ወስዳሉ። ሆን ብለው ታላላቅ ሀሳቦች የሚወጡት በሶሊቲዩድ ውስጥ ነው። በብቸኝነት ጊዜ ስትወስዱ፣ ሆን ብላችሁ ለይታችሁ ጊዜ ስትወስዱ፣ የዛ ጊዜ ትላልቅ ሀሳቦች ይወጣሉ።
እኛ እንደመታደል ሆኖ እንዳለመታደል ሳይሆን እንደመታደል ሆኖ የሃይማኖት መሪዎቻችን ሶሊቲዩድ የሚወዱ ሰዎች ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የእስልምና ጉዳዮች ጠቅላይ ፕሬዚደንት። እኔ ይህ ፐብሊክ ዲፕሎማሲ የሚባለው ውስጥ አለሁበትና የተለያየ ፕሮግራም ሲዘጋጅ ግብዣ፣ ግርግር አይመጡላቸው። ተለምነው የግድ ሬስፖንሲቢሊቲያቸው ከሆነ እሳቸው የሚፈልጉት ምንድን ነው? ብቻቸው ብዙ ቅዱስ አቡነ ማትያስ ፓትርያርኩ የኦርቶዶክስ አይመጡላቸው። ግድ ካልሆነ አይመጡም። ለምን? የሚፈልጉት ብቻቸውን በእግዚአብሔር ፊት መሆን ነው። ብዙ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳስ ካቶሊኩ አይመጡላቸውም። ትክክል ሆኖባቸው ብቻቸው ሶሊቲዩድ ይወዳሉ። አዲክቲቭ ነው ራሱ ሶሊቲዩድ። ብቻቸውን ጊዜ መውሰድ አዲክቲቭ። ከወንጌላዊ አንዴ በግሌ በጣም ወደውና የማከብረው ፓስተር ዳንኤል መኮንን የሚባለው አሉ። ይሄ ሶሊቲዩድ ወደንና ፈቅደን ከመጋቢ አዲስ ጋር ባለፈው ሐዋሳ የዛሬ ዓመት አካባቢ ይመስለኛል ተጋበዝንና እሳቸው መድረክ ላይ ሲናገሩ ያውቁበታል። እኔ አንደበተ ወርቅ ነው የምላቸው፣ ክርስቶስ አፈወርቅ ነው የምላቸው። እና ንግግር ካረጉ በኋላ ወደ ሆቴል ስንገባ ሰው ሊያወራቸው ይፈልጋል። እንዲህ ቁጭ ብለው እንደው ንግግር መድረክ ላይ እንደሚያስቁት ቁጭ ብለው የሚያጫውቱ መስሏቸዋል። እሳቸው ቀጥ ብለው ወደ ሩማቸው ይገባል። ጉዳይ ይሉና ወደ ሩማቸው ይገባል። ለምን? ሶሊቲዩድ ይፈልጋል። በጣም አስፈላጊ ነው ሶሊቲዩድ። የመጨረሻው ሶስተኛው ደግሞ ሎንሊነስ አለ፣ ሶሊቲዩድ አለ። ሶስተኛ አሎንለስ ነው። አሎንለስ ላይፍ ስታይል ነው። ብቻህን ጓደኞች የሉህም፣ ብዙ ጓደኞች የሉህም፣ ወይም ጓደኞች የሉህም። ምርጫ ነው ግን አይከፋም። ይላል ብቻ ነው። ብቻ ነው። ኮምፕሊት ብቻ ነው። ደበረኛት ኢንጆይ ታደርገዋል። ኮምፕሊትነስ ይሰማል። ፍቅረኛ ልትኖር ይችላለች፣ ቢስ ልትኖር ይችላል። እሱ ሌላ ነው። ይሄኛው ግን ብቻህን ሆነ ያለ ብዙ ጓደኞች ፉልፊልድ ሆነ ኮምፕሊት ሆነ ደስተኛ ሆነ መኖር አንሎንለስ ነው። ለሶስቱ መፍትሄ ትላላቸው። አሁን ለሎንሊነስ እኔ ሎንሊነስ ስሜት የለኝም፣ የብቸኝነት ስሜት የለኝም። ለምን መሰላቸው? አክሜዋለሁ። እንዴት አከምኩት? ራሴን የሁሉ ሰው ጓደኛ አርጌ ሰጠው። ሊስትሮ ጫማ ሲጠርግ አዋራዋለሁ፣ ሊስትሮን አነጋግረዋለሁ። እንዴት ነው ስራ? እንዴት ነው? በቃ ስንት ትሰራለህ? አንተማ በቃ ቶሎ ሀብታም ማለት ነው አይደል እለዋለሁ። ጓደኛዬ አሁን ጓደኛ እንዲመጣ አልፈልግም። እኔ ለሊስትሮ ጓደኛ ሆንኩት። ግሮሰሪ ገባና ከፍዬ ለወጣ ስል እንዴት ነው ሰሞኑ ስራ በዛባቸው አይደል? በዚህ ጋር ደግሞ ንፋስ ይገባል ያስቸግራቸዋል እላታለሁ። ካሸሯል ጓደኛ አድርጌ ራሴን ሰጠዋት። መንገድ ላይ ቆሜ መኪና ሳሳልፍ ወይ ሲያሳልፈኝ አመሰግናለሁ ማይ ፍሬንድ ታንክ ዩ እለዋለሁ። ጓደኛ አድርጌ ራሴን ለሁሉም ጓደኛ አድርጌ ሰጠው። ፍሬንድሊነስ ያስፈልጋል ማለት ይሄ የብቸኝነት ስሜቱን ያጠፋላቸዋል። የብቸኝነት ስሜት ይሄ ሎንሊነስ ፊሊንግ ካላችሁ እናንተ ተነሱና ራሳችሁን ለሌሎች ጓደኛ አድርጋችሁ ስጡ። ሁሉን ሊስትሮንም ራሽዋን እንደ ጓደኛችሁ ፍሬንድሊ ሆናችሁ እንደ ጓደኛ ትሪት አድርጉ። ሶሊቲዩድ ደግሞ ፈቅደን የምናደርገው ከሆነ የግድ ያስፈልጋል። በቀን የተወሰነች ደቂቃ፣ በሳምንት የሆነ ጊዜ ለዩና ጊዜ ሰጥታችሁ ለብቻችሁ ነው። በጣም ያስፈልጋል። ለማሰብ፣ ሜዲቴት ለማድረግ፣ ለማንበብ፣ ለመጸለይ ጊዜ ውሰዱ። በጣም አስፈላጊ ነው። ኮንቴምፕሌሽን የሚሉት ጸሎት አይነት አላቸው ካቶሊኮች እና በጣም ነው የምወደው። ብሎ እግዚአብሔር ራስን መክፈት። አንዱንስ ደግሞ ብቸኝነታችሁ ጊዜያዊ ሊሆን ይችላል ወይም ዘለቄታዊ ሊሆን ይችላል። እኔ ቅድም ብቸኛ ነኝ ስላችሁ እንዲህ ማለቴ ነው። ወዳጄ ዛሬ ለምን ምሳ አንበላም? ጠዋት ደግሞ ከየት ነው ዛሬ ምሳ ለምን አብረን አንበላም የሚለኝ ሰው የለም። አንድም ሰው የለም። ይለኝ መደነግጣለሁ። ዶክተር ወደ አካባቢ ከሆንክ ለምን ቡና አንጠጣ? ለምን እዚህ አካባቢ ከሆንክ ከአንድ ሰዓት በጣም እና ቡና አንጠጣ የሚለኝ ሰው የለም። በአንተ ቢለው መከሩ እኮ እያለፍን ነው እና እንደው ከባብለን እስቲ ትንሽ እንጫወት የሚለኝ ሰው የለም። አንድም ሰው የለም። ተስማምቶኛል። ዛሬ እኮ ማንቸስተር ይጫወታል፣ እዛች ቤት እንገናኝና ትንሽ ቢራ ምናምን እያልን ኳሳችንን እንያ የሚለኝ ሰው የለም። ባለመኖር ግን ቅሬታ የለም። ወዳጆች አሉ። በፕሮግራም በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። ግን የሁሉ ጓደኛ ነው። ያ ደግሞ ለልጆቼ ጊዜ እንዲሰጥ ጊዜ ሰጠኝ።
እግዚአብሔር ይመስገን። ጊዜያዊ ብቸኝነት ጊዜ ላይ ያላችሁ ወንድሞቼና እህቶቼ ይህንን ጊዜ ተጠቀሙበት፣ ማክሲማይዝ አድርገው። ነገ ሚስት ስታገባ፣ ልጆች ስትወልድ ይሄን ጊዜ አታገኘው፣ አትመረርበት። አንብብበት፣ ተማርበት፣ ስራበት። ባለቤቱ ውጭ ሄዳ ከሆነ አንተ እዚህ ከሆንክ ይህችን ጊዜ ተጠቀምበት። ኢፌክቲቭሊ አንብብበት፣ ስራበት፣ አሰላስበት፣ ጸልይበት። ውጭም ካለ እንደዛው እዚህ ቤተሰብ እንዲመጡ እየጠበቅ ከሆነ አሁን ስራበት፣ አንብብበት፣ ጊዜውን ተጠቀምበት፣ ማክሲማይዝ አድርጉት። በነገራችን ላይ ትዳር ኮምፕሊት አያደርጋችሁ በፍጹም። ራስህን ኮምፕሊት አድርገህ ሙሉ አድርገህ ወደ ትዳር ውስጥ ግባ። ትዳር ውስጥ ገባ ኮምፕሊት ሆናለሁ ብለሽ አታስቢ። ይልቁን አሁን ራስሽን ኮምፕሊት አድርጊውና ወደ ትዳር ውስጥ ግቢ። በእኔ እምነት ሰውን ኮምፕሊት የሚያደርገው እግዚአብሔር ብቻ ነው፣ ሙሉ የሚያደርገው። ራሳችሁን ኮምፕሊት አድርጉ፣ አንጹት፣ ኢኩዊፕ አድርጉት። ስለዚህ ብቸኝነት ስጦታ ነው፣ እርግማን አይደለም። ከተጠቀምንበት ሎንሊነስን ራሳችንን ለብዙዎች ጓደኛ አድርገን ከሰጠን፣ በሶሊቲዩድ ከተጠቀምንበት፣ አሎንለስን ደግሞ ጊዜያዊ የሚሆን ዘለቄታዊ ኢፌክቲቭሊ ከተጠቀምንበት እርግማን መሆኑ ቀይረን በረከት ልናደርገው እንችላለን።